ሰላም ጤና ይስጥልኝ ውድ የአውታር ቤተሰቦች እንኳን ወደ 17ኛው የአንድነት የፍቅርና የሰላም ጉዟችን በሰላም መጣችሁ። ባለፈው ማለትም ትናንት 16ኛ ክፍላችን ስናይ ከአንደበታችን የሚወጣው ቃልና በጣቶቻችን የምንጽፈው ሐሳብ እንዴት አንድን ህዝብ እንደሚያዋህድ አለያም እንደሚያፈርስ የቃላትን የመፍጠርና የማጥፋት ኃይል በጥልቀት ተመልክተናል። ዛሬ ደግሞ ከቃላትም በላይ ኃያል ወደ ሆነው የሰው ልጅ አእምሮ ሰብሮ ልቡን ሰርስሮ በመግባት የቋንቋንና የድንበር ግድግዳን በአንድ ቅጽበት ሊያፈርስ ወደሚችል ታላቅ የአንድነት ድልድይ እናመራለን። የኪነ ጥበብ እና የሙዚቃ ኃይል The power of artists and music እስኪ አንድ እውነት እንነጋገር። የሰው ልጅ ቋንቋ በመቶዎችና በሺዎች የሚቆጠር ነው። እኔ ቻይነኛ አልሰማም፣ አንድ አሜሪካ አማርኛ ላይገባው ይችላል፣ አንድ አረብ ኦሮሞኛ ላውቅ ላይሰማ ይችላል። ቋንቋ ሳይበግረን ሲቀር ሰዎች ይርቁናል፣ አንግባባም፣ እንደ ባድ እንታያለን። ነገር ግን ፈጣሪ ለሰው ልጆች ሁሉ የሰጠን አንድ ትርጉም የማይፈልግ መዝገበ ቃላት የማያስፈልገው አንድ ዓለም አቀፋዊ ቋንቋ ወይም ዩኒቨርሳል ላንጉዌጅ አለ። እሱም ዜማ ወይም ሙዚቃ ነው። አንድ ጃፓናዊ የህይወቱን ሐዘን በዋሽንት ሲያጫውተን አንተ ጃፓንኛ አንድም ቃል ሳታውቅ ያንን ዋሽንት ዜማ ሰምተህ እንባህ ሊመጣ ይችላል። እኔም እንደዛ። አንድ አፍሪካዊ በከበሮና በእልልታ ደስታውን ሲገልጽ አውሮፓዊ ቃሉ ባይገባው አብሮ ሊጨፍር ይችላል። ለምን? ምክንያቱም ኪነ ጥበብና ሙዚቃ የሚያናግሩት የሰው ልጅ አመክንዮ ወይም ሎጂክ ሳይሆን በቀጥታ የሰው ልጅ ነፍስና ስሜት ነው። ሙዚቃ ፓስፖርት አይጠይቅም፣ ደንበር አያውቅም፣ የዘር ሐረግ አይቆጥርም። በታሪክ ውስጥ ሙዚቃና ጥበብ የሰሩትን እጅግ አስገራሚ አንድነት ታምር ላካፍላችሁ፣ አብራችሁ ይሁኑ። ዘመኑ አንደኛ የዓለም ጦርነት 1914 ነው። በወቅቱ የእንግሊዝና የጀርመን ወታደሮች ፊት ለፊት ተፋጠው ጥልቅ ጉድጓድ ውስጥ ገብተው እርስ በርስ በአሰቃቂ ሁኔታ እየተገዳደሉ ነበር። በመካከላቸው ያለ መሬት የማንም ያልሆነ መሬት ይባል ነበር። No man's land የሚባል መሬት የማንም ያልሆነ መሬት ማለት ነው። እዛ ቦታ የረገጠ በጠላት ጥይት ግንባሩን ይባላል። ጥላቻው ጣሪያ ነክቷል። ደም እንደ ውሃ ይፈሳል። ታኅሳስ 24 ምሽት የገና ዋዜማ ክሪስማስ ኢቭ መጣ። በረዶ ይዘንባል፣ አየሩ እጅግ ይበርዳል። በዚያ በሚያስፈራ በጦር ሜዳ የሞት ዝምታ ሰፍኗል። ድንገት ከጀርመኖች ጉድጓድ ውስጥ አንድ ድምጽ ተሰማ። አንድ የጀርመን ወታደር ጸጥታ የሰፈነበት ሌሊት የሚለውን የገና መዝሙር በጀርመንኛ ቋንቋ በስሱ ይዘምር ጀመር። ያ ዜማ በብርዱ አየር ላይ ተንሳፎ የእንግሊዝ ወታደሮች ጆሮ ደረሰ። እንግሊዞች ጀርመንኛ አይችሉም፣ ግን ዜማውን ያውቁታል። ወዲያውኑ የእንግሊዝ ወታደሮች በየጉድጓዳቸው ሆነው በራሳቸው ቋንቋ በእንግሊዘኛ መዝሙሩን አብረው መዘመር ጀመሩ። የሚቀጥለው የሆነ ነገር ግን የሰው ልጅ ታሪክን ያስገረመ ታምር ነበር። መዝሙሩ ሲያልቅ ጠመንጃቸውን ጉድጓድ ውስጥ ጥለው የጀርመንና የእንግሊዝ ወታደሮች ቀስ እያሉ ከተሸሸጉበት ወጡ። ወደዚያ ሞት ብቻ ወደ ነገሰበት የማንም ያልሆነ መሬት ተራመዱ። ከመገዳደል ይልቅ እጅ ለእጅ ተጨባበጡ፣ ተቃቀፉ። የያዙትን ሲጋራ፣ ቸኮሌትና ትንንሽ ስጦታዎች ተለዋወጡ። አልፎም ከየት መጣ ሳይባል አንድ ኳስ ተገኝቶ ያ የጦር ሜዳ የውበትና የፍቅር እግር ኳስ ሜዳ ሆነ። እንግሊዝና ጀርመን አብረው ተጫወቱ፣ በዓልንም አብረው በደስታ አሳለፉ። እስኪ አስቡት፣ ፖለቲከኞች ሊያስታርቁት ያልቻሉት፣ ጀነራሎች በጦር መሳሪያ ሊፈቱት ያልቻሉት የጥላቻ ግድግዳ
አንዲት የገና መዝሙር ዜማ ባንድ ምሽት አፈረሰችው። ያ ነው እንግዲህ የጥበብ ኃይል የሚባለው። ያ ነው እንግዲህ የጥበብ ኃይል የሚባለው። ያ ነው የሙዚቃ ትንሳኤ። ያ ነው የሙዚቃ ኃያልነት። ከዚህ ታሪክ ወጣ ብለን ወደ ቅርብ ጊዜውና ወደ ራሳችን ሀገር ወደ ኢትዮጵያ ታሪክ የሚያመጣን ሌላ ትልቅ የኪነ ጥበብ አንድነት መሳያን እንመልከት። እንደ አውሮፓውያን አቆጣጠር በ1984 ወይም በእኛ በ1977 ዓመተ ምህረት በአገራችን ሰሜናዊ ክፍል እጅግ የከፋ ድርቅና ራብ ተከስቶ ነበር። በሚሊዮን የሚቆጠሩ ኢትዮጵያውያን በረሃብ እያለቁ ዓለም አቀፍ ማህበረሰብና ፖለቲከኞች የሩት ዓለም የካፒታሊዝምና የሶሻሊዝም አቀንቃኞች ንትርክ ውስጥ ገብተው መፍትሄ አጥተው ነበር። በዚያ ጭንቅ ጊዜ ብሪታንያዊ ሙዚቀኛ ቦብ ጊልዶፍ እና አሜሪካዊ ማይክል ጃክሰን አንድ ታላቅ ሐሳብ አመጡ። የዓለምን ታላቅ ሙዚቀኞች በአንድ ስቱዲዮ ውስጥ ሰብስበው አንዲት ዘፈን ሰሩ። እሷም We Are the World እኛ ዓለምን የምትለው ታዋቂ ዘፈን ናት። ያቺ ዘፈን ስትወጣ ዓለም አንድ ልብ መምታት ጀመረ። አፍሪካዊውም፣ አውሮፓዊውም፣ ኤዥያዊውም፣ አሜሪካውም ያችን ዘፈን እየዘመረ እንባውን አፈሰሰ። ዘፈኗ የፈጠረችው ስሜት የሰዎችን ኪስ አስከፈተ። ሌቤትስ በተባለው የሙዚቃ ኮንሰርት በአንድ ቀን ውስጥ ብቻ ለኢትዮጵያ ረሃብተኞች በሚሊዮን የሚቆጠሩ ዶላር ተሰበሰበ። ፖለቲከኛው የዘጋውን በር ኪነ ጥበብ በርግዶ ከፈተው። ያ የሰው ልጅ አንድነቱን በዜማ አስመሰከረ። በአንድነት ወደ አንድነት ዘመተ። በዜማ አንድ ሆነች ዓለም።